ድሮ ህልም ስንጠየቅ አለ ዶክተር መሆን፣ ኢንጂነር መሆን፣ ኢቨን መምህር መሆን እንል ነበረ አለኛል በድምጽ የላከልኝ በጽሁፍ የላከልኝ ላይ። ዛሬ ላይ ምንድነው ህልም ምንድነው ተብሎ ቢጠየቅ ምን ህልም ይኖረኛል? ምክንያቱም አላልምም፣ ምን ጊዜ ኖሮኝ ነው የማልመው የሚል ነው የጻፈልንና እንዴት ነው የምታየው? ዛሬ አላልምም ጭራሽ ዶክተር መሆንን፣ ኢንጂነር መሆንን፣ መምህር መሆንን ማለም ትተናል የሚል ነው የሰማነው። እና ይሄ ምንድነው የሚያስረዳ ነው ከወደፊት ሀገር ግንባታ ጋር ተያይዞ? ይኸውልህ this is very important። በተለይ ህዝባችን በደንብ እንዲያዳምጥ ፈልጋለሁ። ፈጣሪ ለአንድ ሀገር ምጥቁ አእምሮ ያላቸውን የተወሰኑ ሰዎች ነው የሚሰጠው። አስፒሬሽን ለሌላው ማህበረሰብ አስፒሬሽን እንዲሆኑ ነው የሚሰጠው። በአለማችንም ላይ ዶክተር የሚሆኑ ሰዎች 0.01% የሚሆኑ ናቸው። እኔ በብዙ ሀገር ዞሬያለሁ። ሰዎች ዶክተር እንዲሆኑ ልጆቻቸው ዶክተር እንዲሆኑ የሚፈልጉ ለገቢ ብቻ አይደለም። ኢትስ ስታተስ ሲምቦል፣ ኢትስ ሲምቦል ኦፍ ኤክሰለንስ። ልጄ ዶክተር ነው ሲባል ሀብታም ነው ማለት ነው። ሀብት እኮ በንግድም ይሰራል ሰው አይደል? በሌላ ይሰራል። ልጄ ሂዝ ብራይት፣ ሂዝ ስማርት፣ ሂዝ ጂኒየስ ማለት እኮ ነው። እነዚህን መንከባከብና የሀገር ገቢ ትልቅ ካልሆነ በተመጣጣኝ ክፍያም አድርጎ ግን ክብር ሲገባቸው ካድሬ እያስተማሩ ለማጣጣል ለማዋረድ መሞከር ውድቀትን የሚያሳየው ኢንፋክት ሊገርመን አይገባም። ምክንያቱም አሁን ያለው ከአብይ ጀምሮ ያለው ስብስብ ጸረ ምሁር ለእውቀት ያላቸው ጥላቻ፣ ምክንያቱም የራሳቸውን ድክመትና ድግድብና ሪፍሌክት ስለሚያደርግ ለእውቀትና ለአዋቂ ያላቸው ስቴትመንት ግልጽ። ለምን ግን እንደዛ አልካቸው ጀዋር? ይህን ያልከው 3 ዓመት ሆኖታል አስታውሳለሁ። ይህን ያልክበት ራሱ ገለተሟ ቱር ላይ አሜሪካ ሆነ ነው ንግግር የሚያደርገው፣ ጽሁፍም ተቀምጧል። እና ኦልሬዲ 3 ዓመትም አልፎታል ይህ ነገር ከተናገር። ዲፕሊ አንታ ኢንቴሌክቹዋል ነው ያልከው በእንግሊዝኛ፣ ጸረ ምሁር ናቸው ያልክበት ምንድን ነው? ያኔ ምን ታይቶ ነው? የዛሬ 3 ዓመት ኦልሞስት 4 ዓመት ሊሆነው እንደዛ ካልከው እና ምንድን ነው መገለጫው? አክቹዋሊ ቆይቷል። ከዛሬ 6 ዓመት 7 ዓመት አካባቢ ስለ ምሁራኖች አንስቶ የኢኮኖሚክስ ፕሮፌሰር ሆኖ መኪና የለውም፣ የፖለቲካል ሳይንስ ፕሮፌሰር ሆኖ ቀበሌ አስተዳድርም ብሎ አብይ ሲናገር ነው የጀመርኩት። ጊዜ የለንም፣ ጊዜ ወስደህ ሌላ ጊዜ እንጫወትበታለን። ግን ሀሳቡ የሚፈልቀው ከሁለት ነገር ነው። አንዱ ይሄ ብልጽግና የሚባለው አመለካከት የትን ፍቺው ዱቄቱን አምጪው፣ ቤትን አቋርጣ ሀብታሙን ስልጣኔ ያግኝ፣ ጠንክራ ስራ፣ በትጋት ስራ፣ በታማኝነት ስራ ቦታ የለውም። እሱ የፋራ ነገር ተብሎ የሚታየው ማጥናት መስራት ምናምን የፋራ ነገር ነው የሚታየው። በምንም አቆራርጠ ያለፍ ነው አንዱ የብልጽግና አይዲዮሎጂ መመሪያ እሱ ነው። ሁለተኛው ስብስቡ ይሄ ከኦፒዲዮ በአዴን ምናምን የተሰበሰበው ምን አይነት ሰዎች እንደሆኑ ቅድም ያልናቸው ስለምናውቃቸው ቆቅ የሆነውን ተማሪ ሲያዩት ሃይስኩል ጎበዝ ተማሪ ሲሆን ሲያስታውሱት የራሳቸውን የበታችነትም ይሰማቸዋል። ኮምፕሊኬትድ ኢሹ አለ። የአንቲ ኢንተሌክቹዋል ምንጩ ዋናው ወይ ሁለቱ ነው። ግን በዛ በቂ አይደለም። አሁን ምንድን ነው ህዝቡ ውስጥ ይህ አይነት ውይይት ከተነሳ የነሱ ድክመትና አንፌር የሆነው የገቢ ብቻ ሳይሆን የስታተስ አሎኬሽን ለህዝብ ውይይት እንዲቀርብ አይፈልጉም። አይምሮህን መምታት ይፈልጋሉ። አብይ ተነስቶ ፕሮፌሰሩ እንደዚህ ቀበሌ ያላስተዳደረ ኢኮኖሚስት ሆኖ መኪና ያልያዘ ሲል ጭንቅላትህን መጥቶ ለእውቀት ቦታ ህዝቡ ለእውቀት ቦታ እንዳይኖረው ለአጭበርባሪዎችና ለወሮበሎች ብቻ ስታተስ እንዲሰጠው ህዝቡ ውስጥ እንዲሰርጽ ይፈለጋል። ኢትዮጵያ ውስጥ የመማር ትርጉሙ ምንድን ነው የሚለው ጥያቄ አንዱ እኔ አንገብቦ በዚህ ጉዳይ ላይ እንድሳተፍ ያደረገኝ አሁን ባሉት ሐኪሞች ላይ የሚኖረው ተጽዕኖ ብቻ ሳይሆን በሚቀጥለው ትውልድ ላይ የሚኖረው ኔጌቲቭ ተጽዕኖ ነው። ባለፈው የዛሬ ዓመት አካባቢ ኢትዮጵያ ሄጄ አንድ ዘመዴ መጣች። ልጅ አላት፣ ስማርት ስቱደንት ከአስረኛ ክፍል አቋርጦ ንግድ ገባ እና እንዳሳምነው ወደ ትምህርት ቤት እንዲመለስ እንዳሳምነው
መታ ተማጸነችኝ እና ጠራሁት። ጠርቼው ለምን ትምህርት ያቋረጥከው? አንተ በጣም ጎበዝ ልጅ እኮ ነህ፣ ትጎበዝ ልጅ ነህ፣ ለምን ትምህርት ያቋረጥከው አልኩት። ለምንድን ነው የምማረው? እኮ የተሻለ ኑሮ ለመኖር ነው። እና ከሌ ስም ጠርቶ ማውቃቸው ነው። ከሌ እንደከሌ አወርኩ ሐኪም ተምረው ዶክተር ሆነዋል፣ ተምረው ኢንጂነር ሆነዋል። ሌላ ስምጠሮ ይዛው ስፈር ልጅ ነው የማውቀውን ጠርቶ እሱ ደግሞ ታውቀዋል ነበረ ያለ በትምህርት ቤት እየዘለለ ሲፎርሽ የነበረ ቀለም ተማሪ እሱ ዛሬ የናጠጠ ሀብታም ሆኗል። ቤተሰቡን ይረዳል። ጥሩ ነው ይኖራል። እነኛ ቆንጆ ጎበዝ ተማሪዎች ግን ሲታመሙ ራሱ እሱን ነው እርዳታ የሚጠይቁት። ማይንዱ ያ ሀብታም የሆነው ልጅ ነግዶ አይደለም። ያው መጀመሪያ እንትን ሆነ የሆነ ከተማ ከንቲባ ሆነ። ከዛ ሻቃቀለ ወጣ። አሁን ሀብታም ሆኗል ማለት ነው። እሱን አስኮርጁም ብሎ ሲያስቸግራቸው የነበሩ ሰዎች ሐኪሞች ኢንጂነሮች ሆነው ሲታመሙ እንኳን ሊሸፍን ስለማይችል ገቢያቸው ይህን ሰው ነው የሚለምኑት። እና ይሄ ትንሽ ልጅ ይህንን ኦብዘርቭ ቻሌንጅ ያደረገኝ ራሽናል ወደ አናግረኝ አለ። እኔ ከድሃ ቤተሰብ ነው የወጣሁት። ለእኔም እንዲያልፍልኝ ለቤተሰብ እንዲያልፍልኝ ነው ፈልገው ትም አይደለም ታይትል። እኔ ዶክተር መባል ምን ዋጋ ያለው? እኔ እንደ ከኔ ቤትም ማቆራረጬ ጨለማ ያዝ ነው። ከዛ እናቴ ለቤተሰቦቼ ለራሴም ተርፋለሁ የሚል አብዛኛው ወጣት እኮ ዛሬ በትምህርት ላይ ተስፋ ቆርጦ ወይ በዚህ መንግስታዊ ስርቆት መንገድ ላይ እየተሰማራ ነው ያለው። አለበለዚያ ደግሞ ባህራን እያቋረጠ ኦሽን እያቋረጠ የአሳራት ሊሆን ያለው እና ዲስ ሃዝ ራሚፊኬሽን። እኔ ህዝባችን እንዲረዳ ፈልገው አሁን ያሉት ሐኪሞች ላይ አይደለም መሆን ያለበት። A society that does not respect, honor, and cherish excellence is doomed to fail. በዓለም ላይ የተሳካላቸው ሀገሮችና ያልተሳካላቸው ሀገሮችን ብታነጻጽር የተሳካላቸው ሀገሮች ትምህርትን፣ ትጋትን፣ ታማኝነትን፣ hard work, excellence in your profession, in your academic life የተከተሉ ናቸው። ቻይኖች አሁን ቻይናና ኤዥያዎች በአጠቃላይ ዓለም ላይ ያስደመሙት እኮ አንዱ ሜሪቶክራሲን ሴንትራል ተራረጉ ነው። ቻይና እኮ የፖለቲካል ፓርቲው አባል ለመሆን ከታች ጀምሮ ባለ ትምህርት ቶፕ መሆን ብቻ አይደለም፣ ከዛ በኋላ ፈተና ወስደህ ነው። ፖለቲካዊ ፈተና አይደለም ነው የምትወስደው፣ በዛ ፕሮፌሽን ፈተና ወስደህ እና የኤክሰለንስን ቸሪሽ የማያደርግ መንግስትና ህዝብ ካለ ዱምድ። እንደኔ እነዚህ ሐኪሞች ሀገሪቷን እንዲያድኑ ህዝባችንን ይሄ ስርዓት ወደ መጥፎ መንገድ እየወሰደ ያለውን እንዲያድኑ የተላኩ ናቸው ብዬ ነው የማስበው። ሐኪሞቹ የሚያነሱት እኮ ቅድም እንዳልኩ 9ኛ ጨጥሏቸው የጠፋ ካድሬ ደሞዝ ከነሱ በላይ ያገኛል። ኦፊሻሊ ደሞዝ ከነሱ በላይ ያገኛል። ቼክ አድርጌዋለሁ ዛሬ ከ15,000 እስከ 23,000 ነው የሚያገኙት ደሞዝ። ይኸው ወረዳ ላይ ያሉት ነው። ኦፊሻሊ ጥቅማት ሙስና ሳይጨምር ጥቅማት የድርጎ የቤት የምናምን አበል ተብሎ ሌላ 25,000 ያገኛል። ጎኑ እኮ ነው ያለው ሰፊው ማለት እኮ። እስቲ እናንተ ደግሞበት ወረዳ ከተማ ሄደን ማምን እንደሚያገኝ እኮ እናውቃለን። እንደ ዋን ትልቅ ከተማ አዳማ፣ አዲስ አበባ ምናምን ሌላ ነገር ነው ላታወቅ ይችላለን። እኛ ያደግንባት የዶሮ ግንባር የምታገል ከተማ ውስጥ ማምን እንደነበረ በትምህርት ቤት ማምን እንደነበረ እንተዋወቃለን። አሁን ደግሞ ማምን አይነት ኑሮ እንደሚኖር እንተዋወቃለን። ይተዋወቃል ይሄ ሰው ማለት ነው። የክብር የሚሉት ምንድን ነው? የመንግስት ባለስልጣን ከላይ እስከታች ትላንት በርትተው ሲያጠኑ የነበሩ ልዩ አእምሯዊ ተሰጥኦ ላይ ያላቸውን ሰዎች የማዋረድ፣ የማሳነስ፣ የመናቅ
ከነሱ የተሻለ ኑሮ መኖር ብቻ ሳይሆን ከነሱ ጥረው ሳይጥሩ ሳይግሩ የሀገር ህዝብ የሀገር ንብረት እየዘረፉ የማይገባቸውን ኑሮ መኖር አልፎ የማጣጣል፣ የማዋረድ፣ የመሳደብ፣ የማሰር፣ የመደብደብ ሂደት ክብር አልተሰጠንም። በዛወይ እነዚህ ኢንተሌክቹዋሊ ስማርት የሆኑ ሰዎች ብዙም ለገቢ ኢንትረስት የላቸውም። ቤዚክ ይህ ነው። ዩኒቨርሲቲ ፕሮፌሰሮቻችን ዌስተርን ላይ ምን አይነት ኑሮ እንደሚኖሩ እናውቃለን። ዶንት ኬር በት they require respect። መከበር ይፈልጋሉ። ከማህበረሰብም ከመንግስትም ከሀገርም ክብርን ይፈልጋሉ። እና የሚያነሱት ጥያቄ ይሄ ነው። ምን የሚያስፈልገው ወደፊት ለሚለው ኮኦርዲኔሽን ስራ ያስፈልጋቸዋል። ዛሬ ጠዋት ነው ፍጹም ሰላማዊ ሆነው መቀጠል አለባቸው። ጥያቄያቸውን እንደያዙ ከዛ ሳይወጡ መቀጠል መቻል አለባቸው። ዲሲፕሊን ዩኒቲያቸውን መጠበቅ መቻል አለባቸው። አገዛዙ የተለያዩ ኤጀንቶችን በመጠቀም ሊከፋፍሏቸው፣ ሊያዳክሟቸው፣ ጥያቄያቸውን ለማሳት የሚያደርጉ ስራዎችን ሊሰሩ ይችላሉ። እነዚህም መቋቋም መቻል አለባቸው። ይህንን በደንብ ስለተዘጋጁበት የሚያውቁ ይመስለኛል። ከሌላው ፕሮፌሽን ጋር ከመምህራን ጋር ከህግ ባለሙያዎች ጋር ከሌሎችም ጋር የጎንዮሽ ትብብር የጎንዮሽ ኮኦርዲኔሽን ማድረግ መቻል አለባቸው። በሶሊዳሪቲ ብቻ ሳይሆን ጥያቄያቸውን ተመሳሳይ ስለሆነ ጥያቄያቸውን ተመጋጋቢ በሆነ መልኩ እያቀረቡ መሄድ መቻል አለባቸው። እኛም ደግሞ የሚዲያ ሽፋን እንዲሁም ደግሞ ከምናውቀው የምክር አገልግሎት መለገሳችን እንቀጥላለን። ለመምህራንና ለጤና ሴክተር እና ለትምህርት ሴክተር ነው የተቀመጠው። ይታያል አይደለ? እዛ ጋር ለምሳሌ እንደምታየው ሞገስ በአጠቃላይ እኛ ሀገር ያሉ የጤና ባለሙያዎች ከሐኪሞቹ እስከ ነርሶቹ በአጠቃላይ በጤና ሴክተር ውስጥ ያለው ሰው 120,000-125,000 ሰው ቢሆን ነው ተብሎ የሚታየው። ደሞዝ ጨምረህላቸው ማለት ነው። ሐኪሞቹን አሁን ከሚከፈላቸው 45,000 ያስገብተህላቸው ራሱ ለ41 ዓመት ይከፍላል። ይሄ ገንዘብ ለ41 ዓመት እና በአመት ምክንያቱም 42 ቢሊዮን ብቻ የሚፈጅ 42 ቢሊዮን እኮ ቅድም ያሉ ፕሮጀክቶች ብትገባ 42 ቢሊዮን እኮ ለሪዞርቶች እኮ ለአንድ ሪዞርት እኮ ነው 40 ቢሊዮን እየወጣ ያለ ኢትዮጵያ ውስጥ። የመምህራኑን ደግሞ ወሰደው በአጠቃላይ ከኤሌመንተሪ እስከ ሃይ ስኩል ያሉ መምህራኖች ከኤሌመንተሪ እስከ ዩኒቨርሲቲ ያሉ መምህራኖች በአጠቃላይ ኢትዮጵያ ቢደመሩ 800,000 አይሆኑም። 182 ቢሊዮን ለስቴ 200 ቢሊዮን በአመት ቢፈጅባቸው ነው። ለ10 ዓመት ከፍላል ቤተመንግስት ላይ ያባከነው ገንዘብ እዚህ ብልጅ ፕሮጀክቱ ላይ የምናባክነው ገንዘብ ጀስት ፎር ኮምፓሪዝን። ምክንያቱም አቅምለው ሲያዩት ነው የጎበዝ እየለመንን የምንኖር ሀገር ትንሿን ገንዘባችንን መምህራኖቻችንን ሐኪሞቻችንን አስርበን አዲስ መንገድ መስራት ቀርቶ የተሰበረ የተበላሸ መንገድ መጠገን አቅቶን የተበላሸ ባቡር ቤዚክ ሀዲድ እና ቤዚክ ፉርጎችን መጠገን አቅቶ ስኳር ፋብሪካዎች በመለዋወጫ ማጣት ተዘግተው ትልቅ በነገራችን ላይ ብዙ ነገር አለ። ለምሳሌ ከህዳሴ ግድብ ጋር ተያይዘው ባለፈው አንድ ኢንፎርሜሽን ተናግረው 98% አልቋል 80 ቢሊዮን ይቀራል ማለት ሲባል ሰው ግር ብሎት ነበር። ተጠያየር ምን ሰማው መሰለህ? መረጃ እየመጣ ነው። እሱ የመካኒካል ስራው አብዛኛው ስራው አልቋል፣ ግን ተርባይኖችን ለማስተከል ገንዘብ የለም። ይሄ ገንዘብ የት ሄደ? የኢትዮጵያ ህዝብ መጠየቅ ያለበት የኢትዮጵያ መንግስት ሰዎች ራስን መጠየቅ ያለባቸው ሲሪየስ ሆኖ መጠየቅ ያለባቸው ይሄ እነዚህ ቤተ መንግስቶች፣ እነዚህ ሪዞርቶች፣ እነዚህ ብልጭልጮች ላይ የሚወጣ ገንዘብ ፍትሃዊ ነው ወይ? ለሀገር ይጠቅማሉ ወይ? እነዚህ ፕሮጀክቶች አያዝናኑም ማለት አይደለም። እነዚህ ፕሮጀክቶች ምንም ጥቅም የላቸው ማለት አይደለም። ጥቅማቸው ኮምፓራቲቭሊ ግን ህዝብን የሚያሳድጉ ሀገር የሚያሳድጉ ናቸው ወይ? የውጭ ምንዛሬ የሚጨምሩልን ናቸው ወይ? የብድራችንን በተሻለ ሁኔታ ለመክፈል ወይም ደግሞ ከብድር ለማላቀቅ የሚረዱ ናቸው ወይ? ጎረቤታችን ኬንያ
ባለፉት 3 ዓመት ሲግኒፊካንት ፕሮግረስ አድርጋለች በዚህ ረገድ። እኛ ግን ቁልቁል ነው ይሄን ነው ማለት ነው። አሁን ለምሳሌ የሐኪም ቢቢሲ ትላንት ያወጣው ብዙ መረጃ ነው እየወጣ ያለው። አክቹዋሊ አንዱ ደስ የሚል አሁን ምንድን ነው መደባበቅ አልተቻለም። ከኛ ፐርካፒታ ዝቅ ያለ ለምሳሌ ታንዛኒያን፣ ሩዋንዳ፣ ዩጋንዳ ፐርካፒታ ወይም ደግሞ የነፍስ ወከፍ ገቢያቸው ከኛ ያነሱ ሀገራት ለመምህራኖቻቸው ለሐኪማቸው በትንሹ 5 እጥፍ እየከፈሉ ነው። ከየት አምጥተው ነው እነሱ እየከፈሉ ያሉት? በብልጭልጭ ፕሮጀክት ላይ አዲስ ቤተ መንግስት እየሰሩ አይደለም፣ ሪዞርት እየሰሩ አይደለም፣ ከተማን ሺካ ቤት እያስመሰሉ አይደለም። ለህዝብና ለሀገር የሚጠቅም መሰረተ ልማት ላይ የአንድ ሀገር ሀብት መሰረተ ልማት አፈሯ ነው፣ መሬቷ ነው፣ መሰረተ ልማቱ ነው፣ ሰው ነው። የአንድ ሀገር ሀብት ኢንቨስት መደረግ ያለበት እዚህ ላይ ነው ማለት። አንድ ጥያቄ አለ ጃዋር፣ እዚሁ ጋር ከመሄዳችን በፊት ምንድን ነው የምትጨቀጨው? ጠቅላይ ሚኒስትሩ መልስ ሰጥቷል ባለፈው በነገራችን ላይ እና እኛ ፓርቲያችን ተወዳድሮ አሸንፏል። ካሸነፈ በኋላ መንግስት መስርቶ ቅድሚያ መስጠት ለሚገባው ቅድሚያ እየሰጠን ነው። ፖሊሲያችንን እኮ እያስፈጸምን ነው። ምንድን ነው የሚነግሩ? ለምን ነው የሚጨቀጭቁን? እናንተ ስታሸንፉ ወይንም ደግሞ ተመራጭና አማራጭ የሆነ ፖሊሲ ይዛችሁ ታስፈጽማላችሁ። አንድ መንግስት እኮ የሚመረጠው ከተመረጠ በኋላ ለሚፈልገው ነው ቅድሚያ የሚሰጠው እና ለምንድን ነው የሚጨቀጭቁን የሚል መልስ ሰጥቷል ኦፊሻሊ። እና ይሄ ትክክል አይደለም ወይ? አንዴ ከተመረጠ በኋላ አንድ ፓርቲ ቅድሚያ ለሚሰጠው ለብልጭልጩም፣ ለመንገዱም፣ ለመብራቱም፣ ለፋውንቴኑም፣ ለመንበጫረቃው ውሃውም፣ ለችግኙም ለምሳሌ ከሰው በላይ ችግኝ ቢያስቀድሙ የፓርቲው ፖሊሲ እስከሆነ ድረስ እና ቅድሚያ እስከሆነ ድረስ ምን ችግር አለው? ተመረጠ አልተመረጠ የሚለው የልጅ ጨዋታ ውስጥ አልገባም። ቢመረጥ ራሱ ፉሊ ዲሞክራቲክ ፌር በሆነ ምርጫ ውስጥ ቢመረጥ ራሱ የሀገርን ገንዘብ የሀገርን ንብረት መጫወቻ ማድረግ አይቻልም። ጎረቤታችን ኬንያ ፌር በሆነ ምርጫ ነው የተመረጠው። ምርጫው ተመርጦ ፍርድ ቤት ሄዶ ወስኖለት ባይብረንት ሆነ ምርጫ ነው። ብድር ሊበደር ሲሄድ ግን ታክስ በጣም ትንሽ ሊጨምር ሲሄድ ቀውጥ የተደረገ ቀረ። ተመርጭ ያለውና አትጠይቁኝ ብሎ በታንክ አልጨፈጨፋቸው። ግጭት ገባ፣ ሰረዘ። መመረጥ በህግ በሀገሪቷ ህግ መሰረት በሀገሪቷ ፕራዮሪቲ መሰረት የዛን ሀገር ንብረት ስራ ላይ ማዋል እንጂ የተወሰነ ሩም ሊኖር ይችላል። በተወሰነ ደረጃ ለምሳሌ በዓለም ላይ ወደ ቀኝ ዘመም እና ግራ ዘመም ፓርቲዎች የሚለያዩበታል። ግራ ዘመም ፓርቲዎች የሀገርን ንብረት ሞር በማህበራዊ ጉዳዮች ላይ በደሞዝን በመጨመር ላይ እኩልነት፣ ፍትሐዊነትን በማምጣት ላይ ያውሉታል። ቀኝ ዘመም አሜሪካ ሪፐብሊካን እንደምንላቸው ፍሪ ኢንተርፕራይዝ የሆኑ ፓርቲዎች ደግሞ ሞር የቢዝነስ ኮሚኒቲውን፣ የንግዱን፣ የኢንዱስትሪውን ማበረታታት፣ ኢኮኖሚ እድገትን ላይ ያነጣጠረ ላይ ፎከስ ማድረግ። ልዩነቱ ግን ሩሙ በህግ ነው፣ በህግ የተወሰነ ነው። በህግና በራሽናል በሆነ አስተሳሰብ የተወሰነ ነው። አብይና ግብረ አበሮቹ ፍሪ እንደ ፌር በሆነ ምርጫ ራሱ ቢመረጡ አሁን ኢትዮጵያ ላይ ያደረጉትን ብልግና ለመፈጸም የሚያስችል ምንም አይነት ህጋዊም ሆነ ሞራላዊ ቅቡልነት የለውም። አንድ እሱ ነው። ሁለተኛ ከዚህ ጋር ተደማምሮ የተናገረዋል። አሁን ለምሳሌ ይሄ የቤተ መንግስትን ሆነ የሪዞርትን ለምኝን ያመጣሁት እኔ ነኝ ያመጣሁት፣ እንደዛ የሚባል ነገር የለም። አብይ የበሻሻ ነዋሪ ሆኖ ቢቀር ኖሮ ማን ነው ገንዘብ የሚሰጠው? አንተ ሄደህ $1 ቢሊዮን የሚሰጥ ሰው አለ እንዴ? ገንዘብ ሲሰጥህ አይደለም በቢሊየን $1,000 ሲሰጥህ እንደ መንግስት መሪ ጠቅላይ ሚኒስትር ሆንክ የፓርላማ አባል ያቺን ሀገር ወክለህ ነው የምትቀበለው። ያቺን ሀገር ወክለህ ነው የሚሰጥህ። ያቺን ሀገር ወክለህ ነው የምትቀበለው። በስርዓቱ ዲክሌር መደረግ አለበት።
ለህዝብ ነው የሚሰጠው፣ ለሀገር ነው የሚሰጠው። ልጠይቁኝ አትችሉም ማለት አይችልም። መጠየቅም አለበትም፣ ይጠየቃል ወደፊት። ይሄ ምን ሆነ መሰለህ ኢትዮጵያ ውስጥ አንዱ የመጣው ነገር ባለፈው 7 ዓመት ቀውስ ከመብዛቱና ውሸት ከመደራረቡና የፖለቲካ ዲስኮርስ በጣም ቀሎ ወርዶ የልጅ ጨዋታ ከምንሰሩ የተነሳ ዝም ብሎ እንደ ተራ የሚነገሩ ነገሮችን ሲሪየስ ታንወስዳቸው የምናልፋቸው ነገር እያለማመዱን መጡ እኮ። ውሸትን አለማመዱን፣ ድድብናን አለማመዱን፣ በሀገር መቀለድን አለማመዱን። ተመርጠናልና በፈለገችን ላይ ማውጣት እንችላለን አይባልም። በህግና በስርዓት የሀገር ፕራዮሪቲ ሀገር እየተራበ ህዝብ እየተራበ ሪዞርት ሰራለው ብሎ እንድትሰራ የሚፈቅድልን ምንም አይነት ምርጫ ሊኖር አይችልም። ይሄንን መስተካከል ያለበት ነው። ህዝባችንን ፈጽሞ መቀበል የለበትም። በነገራችን ይሄ የመንግስት ገንዘብ የመንግስት መገንዘብ ይባል መንግስት እኮ ለብቻው አርሶ ወይም ደግሞ ከማርስ ያመጣው ነገር የለም። የመንግስት ማለት የህዝብ ነው። ይኸውልህ የኢትዮጵያ በጀት $100 ቢሊዮን ነው። $100 ቢሊዮን ከሆነ 60% የሚሆነው ከሀገር ውስጥ ገቢ ነው የሚመጣው። 40% የሚሆነው በብድር በእርዳታ ምናምን ነው የሚመጣው። ሁሉም የኢትዮጵያ ህዝብ ንብረት ነው። እንዴት በላይ ያ 60% በግብር በተለያየ መልኩ ከህዝብ የተሰበሰበ ነው። ያ 40% በህዝብ ስም በብድር የመጣ ነው አብዛኛው። ይሄ እያንዳንዳችን 570 ምናምን በነፍስ ወከፍ አለብን አልክ አይደለም? ይሄ ብድር ራሱ ለአብይ አይደለም የሚሰጠው፣ አብይ አይደለም የሚከፍለው፣ መለስ አይደለም። በመለስ ጊዜ የተወሰደውን እኛን እየከፈልን ያለው አይደለም እንዴ? ኦኬ ሶ የተረፈው እርዳታው ራሱ ቢሆን ለኢትዮጵያ ህዝብ የተሰጠ ነው። ደሞዝ ሲጨምር ከአብይ ኪስ ከአዳነች ኪስ ይምጣ ያለ ሰው የለም። ህዝብ እያለ ያለው ከኔው የምትሰበስበው ነው። አንዱ እኮ ችግር የከተታቸው ምንድን ነው? ይኸው በጦርነት በደቀቀ ኢኮኖሚ ላይ አብዛኛው ገንዘብ በማይረባ ብልጭልጭ ፕሮጀክት ላይ በባከነበት ሁኔታ ላይ ሄደው ከአይኤምኤፍ ጋር ተፈራረሙ። አቆርቋጅ የሆነውን ድርጅት ከእናት እንደመበደር ነው ብለው ሄዱ። አዎ ወለዱ ምናምን ስታየው አነስ ይላል ከፕራይቬት ብድሩ። ተያይዘው የሚመጡ ኮንዲሽኖች ቅድመ ሁኔታዎች ግን ቅድሚያ የምንሰጠው ብድር ለመክፈል ነው። ህዝብን ሊያሳድጉ፣ ህዝቡን ሊረዱ፣ ህዝብን ከራብ ሊገላገሉ፣ ጤናውን ሊጠብቁት የሚችሉ የመንግስት ወጪዎችን ትቀንሳለህ። ያ ብቻ ሳይሆን የሀገርን ኢኮኖሚያዊ ሉዓላዊነት አሳልፈን ለውጭ ኃይል ይሰጣለን። አሁን እኮ አንዱ ችግራቸው ነው ታውቃለህ። ወጥሬ ያስቋቸው አታርጉት እየተባሉ ነው ያደረጉት። ይሄን የኢትዮጵያ ኢኮኖሚስቶች በሙሉ አታርጉት፣ አትፈርሙ ይሄን ብድር እየተባሉ ሄደው የፈረሙት ባለፈው እንዳልኩት። ምክንያቱም ኦልሬዲ እነሱ ደሞዝ የሚከፍሉላቸውን ልጆች እንዲከቡት አድርገው ኮንቪንስ ካደረጉ በኋላ ፈርሞ ገባበት። አሁን ያለ አይኤምኤፍ እና ወርልድ ባንክ ፍቃድ ደሞዝ መጨመር አይችልም። የእኛን ደሞዝ ራሱ አሁን ስለ ሉዓላዊነት ያወራሉ። ሉዓላዊነት ምናምን ሉዓላዊነትን ፈርሞ በፊርማ ዋሽንግተን ዲሲ ለተቀመጡ ሰዎች ካስረከበ በኋላ አሁን መምህር ደሞዝ ሲጠይቅ ፖለቲካ ሐኪም እኮ ኢትዮጵያ በነገራችን ላይ የደሞዝ ጭማሪ አይደለም የሚጠይቅ ያለው። ደሞዛችን 15 ቀን ብቻ ነው እየሸፈነልን ያለው። ኢሪል ተርም የኢትዮጵያ ደሞዝ ባለፈው 7 ዓመት በግማሽ ወርዷል ነው እያልን ያለው። ቢያንስ አት ሚኒመም በግማሽ ቀንሷል። በመቶ ለምሳሌ $200 ሲከፈለው የነበረ ሰው ከ100 በታች ነው እየተከፈለ ያለው በአሁኑ ወቅት። በተቃራኒ ደግሞ የሚገዛው ዳቦ፣ የቤት ኪራዩ፣ ልብሱ በሙሉ ጨምሯል። ህዝቡ እየጠየቀ ያለው ጥያቄ የደሞዝ ጭማሪ ሳይሆን ሊቪንግ ዌጅ፣ ባለፈው እንዳልኩት ልኖርበት ሊያኖረኝ በልቼ ዛኒጋባ ነገር ጭንቅላቴ ላይ ኖሮኝ አድሬ የማስተምርበት አድሬ ከቤት ወጥቼ ህዝብ የማገለግልበት የማክምበትን ነው ጨምርልኝ ብያለ ያለው። ሀሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታ